ብር ከሌለሽ እኔ ጋር እንዳትመጪ አላልኩሽም? አሁን ይዤ እመጣለሁ። 5 ደቂቃ አሁን 5 ደቂቃ እሺ። ይሄው ጆይ ይዤልሻለሁ። ከላይም ከታችም ሰሩ። ያኔ ፍቅር ደብሮኛል። የሆነ ቦታ ሄደን እንቀመጥ። ወሬ ነው ምን ሄደው? እኔ ጋር ብር የለም። ብር ከሌለሽ እኔ ጋር እንዳትመጪ አላልኩሽም? ሄጭ ቆይ አንዴ 5 ደቂቃ ጠብቀኝ። አሁን ይዤ እመጣለሁ። 5 ደቂቃ አሁን 5 ደቂቃ እሺ። 5 ደቂቃ ጆጆ ልጁ ታመጣሽ። የኔ ፍቅር መጣሽልኝ? እዛው ቁም። እዛው እስከ አባራህ አትቀፈኝ። ምን የኔ ፍቅር ናፍቀሽኝ እኮ ነው። በሰላም ነው የመጣሽው? በእናትህ አሁን ቸኩላለሁ። 10 ሺህ ብር ስጠኝ። ቆይ በቴሌ ብር ላክልሽ። ካሽ ብር ምንም አልያዝኩም። በቴሌ ብር ልክልሻለሁ። እሺ ቶሎ ብል። በእናትህ አሁን ቸኩላለሁ። ይሄው አስገብቼልሻለሁ። የኔ ቆንጆ ነይ ሳሚኝ። ቻው በእናትህ በቃ ቷታው ባከቺ። በቃ ወደ ስራ እንግባ። የኔ ፍቅር ተገኘ ይዤ መጣሁ። አንበሳ እንዲህ ነው በቃ። መላክ የሌለ መገናኘት ምንም ጥቅም የለውም። አቤት። ወይ የኔ ፍቅር የት ነህ? መውጣት ፈልጌ ነበር። ብር ከሌለሽ እንዳትመጪ። እሺ በቃ ይዤ እመጣለሁ። የተለመደው ቦታ ጠብቀኝ። ይኸውልሽ ኪሴ ውስጥ 1 ብር የለም። ብር ከሌለሽ እንዳትመጪ። እወዳለሁ። እሺ በቃ ቻው። ኧረ ጆይ ዛሬም ልጅቷ መጣች። የኔ ፍቅር ምን ሆነሽ ነው እንዴ እየተቻኮልሽ የመጣሽው? የኔ ፍቅር ምን ሆነሽ ነው እንዴ እየተቻኮልሽ የመጣሽው? አሁን በእናትህ ተሎ ስጠኝ። ሆስፒታል ሰው ተኝቶብኛል። ተሎ በል በእናትህ። አይገባም እንዴ? አሁን እኮ ምንም ብር የለኝም። ደሞዜንም ጨርሻለሁ። ቆይ እሺ ካለቃይ ካበድረኝ ተበድሬ ልስጥሽ። ከሰጠኝ ይዤልሽ ልምጣ። አሁን ተሎ በልና ተቀበልና ስጠኝ። አንቺ አይደብርሽም እንዴ ልጁን ዝም ብለሽ ምበዘብሽው? ኧረ ቦስ ትንሽ ብር ፈልጌ ነበር። ደሞዜን ጨርሳለሁ። አሁን ነው የምፈልግ። እሱማ ጨርሻለሁ። ከሚቀጥለው ወር ስጠኝ። ትንሽ ብር ፈልጌ ነው። ሰው ታሙብኝ ነው። ኧረ አንተ ልጅ አልፈህ ስራን ስራ እባክህ። 10 ሺህ ብር ብቻ ቦስ። ይኸው ልኬልሃለሁ። እሺ ቦስ በጣም ነው የማመሰግነው። ያው በቃ በቦስ 10 ሺህ ብር አስልኬልሻለሁ። በቃ ቻው። አሁን ሆስፒታል መሄድ አለብኝ። የኔ ቆንጆ ስወዳት እኮ ተዋት በቃ ና እስኪ እንቀመጥ። ባለፈው 10 ሺህ ብር ላክላት። አሁን ከ15 ቀን በፊት 10 ሺህ ብር ላክላት። ዛሬ ደግሞ 10 ሺህ ብር ላክላት። ጆይ ምን ሆነ ነው? ምን አስበህ ነው ግን? ኧረ አቤላዬ እኔ እኮ በጣም ነው የምወዳት። እንደውም አንተ 5 ሺህ ብር ካለ ለምን አንጨምርላትም? 10 ሺህ ብር ይበቃት ይሁን። ጆይ ብር እንደሌለኝ ታውቃለህ። እቺ ልጅ አሰመህ አታቅፈህ ለምን ብርን ዝም ብለህ ትበዘብዛለህ? እንደምትጠየፍ ታውቃለህ። እንደማትወድህ ታውቃለህ። ለምንድነው ማትወድህ ልጅ ለምንድነው ብር የምጨፈጭፈው? ለምን ብርን ዝም ብለህ ትበዘብዛለህ? ለማንኛውም ስለሷ እናቁምና ወደ ስራችን እንግባ። እሺ በቃ ስራችን እንወጥርሽ። በቃ አቤላ ታጠቢና ልብሳችን ቀይረን ምሳ እንብላ። እሺ በቃ ውጭ ያለውን ሶፋ እናስገባና እንሄዳለን። ቦስ መጣን። እሺ ምሳ በልተን። እሺ ቶሎ ተመለሱ። እኔም እሄድበታለሁ። የኔ ፍቅር እንዴት እንደምወድ ታውቃለህ አይደል? ካንተ ጋር ስሆን ሰላም ነው የሚሰማኝ። ሰላም ይሰማኛል፣ ግን ገንዘብ ካለሽ። ጆይ ዛሬ በዚህኛው ምግብ ቤት ደብሮኛል። ሌላኛው ምግብ ቤት እንሂድና እንብላ። እንዴ ለምንድን ነው የምንቀይረው? እዛ እንበላ አይደል? እዛ ተባብለን የመጣነው ናኒ እንደባክ ጆይ ምግብ ቤት ደብሮኛል። ሌላ ምግብ ቤት ሄደን እንፈወስ። በዚህ ነው የምንሄደው። ምንድነው ያየው ነገር አለ እንዴ? እንዴት የውሻ ልጅ አንቺ ሩት! ወይኔ ጉዴ! ማን አባቱ ነው ደግሞ ይሄ የሚጮኸው? የኔ ፍቅር እንደምታስበው እኮ አይደለም። እኔ አፈርድሜ በልቼ ያመጣለሁ። አንቺ እዚህ ትርከሰከሽልኛለሽ። ማን አባነ ደግሞ ተውሻ! አንቺ ልክስክስ ባለጌ ውሻ! ጆይ እኮ መጀመሪያም ነግሬ ነበር እኮ አልሰማ ብለኸኝ። ያንተ ሮማን